እንግዲህ በመጨረሻም ያፌት ይሳካለታል ወይስ አይሳካለትም የሚለውን አብረን የምናይ ይሆናል ማለት ነው። ያፌት እፉዬን ለማግባት ዝግጁ ላይ ነው። በዛም በዚህም ብሎ በባሌ በቦሌም ብሎ በውሸትም ምንም አመሳክሮ በኤፍራታን በማስፈራራት ኤፍራታን ለማግባት ወስኖ ነበረ። ነገር ግን ይህን ውሳኔ እስከ የት ድረስ ነው የሚለውን አብረን የምናይ ይሆናል። የምር ይሳካለታል ወይ? ኤፍራታ ያገባታል ወይ? በእንደዚህ በተንኮል በዚህ ተንኮሎ በዚህ ሰክሶ ያገባውን ትዳር ይሆናል ወይ? በነገራችን ላይ ናታን ፍለጋ ናታን ለመበቀል እንጂ የእውነት አይደለም። ምክንያቱም ከዚህ በፊት ተናግሯል። የኔ ሁሌም ናታን ሲናደድ ናታን ሳይሞት ማሰቃየት ነው የምፈልገው ብሏል። ስለዚህ ከዚህ የበለጠ ምን ማሰቃየት ይመጣል? አንድ ሰው በጣም በሚወደው ሰው በሚያፈቅረው ሰው ከመጡበት ምንም ከዚህ የባሰ ያለ ነገር አይመስለኝም። እንግዲህ ቤዛም ከእስር ቤት ልትወጣ ነው። ይህኔ ጥያቄ ያፌት አሁን በቁጥጥር ስር ዋለ ተያዘ ይባል፣ ማን ነው የሚይዘው? ማን ነው የሚያስረው ነው? የቱ ጋ ነው ያለው ነው? እስር ቤት ያለው በሱ ቁጥጥር ነው ያሉት። እሱ ያስፈታል፣ እሱ ያሳስራል። ይሄ ግን ትንሽ ምን ጎድለው ይመስለኛል። አንድ ሰው እንዲህ ነው አንድ ወንጀለኛ የራሱ እስር ቤት የሚኖረው? ሰዎች በቁማቸው እያሰቃየ ሴቶች እያሰቃየ ከኔ በላይ ማንም የለም የሚል እስር ቤትን የታሰሩትን ነገ ትወጣላችሁ ከነገ ወዳ እያለ እውነትም እያስወጣ ነው። እስር ቤት መግባት አለባቸው ደግሞ ከሱ ጋር በተቀራኒ የማይሰማሙ ሰዎችን እስር ቤት ይከታል። ለዛው ቢኒ ምሳሌ ነው። ቢኒ አብሮ አደጉ ጓደኛው እሱ በሚሰራው ስራ ብቻ አልስማማም ስላለ ብቻ እስር ቤት አጉሮት የስንት ዓመት እንደቆየ እሱ ተናግሯል። እና አሁን ያፌት ተያዘ ፖሊስ ያዘው ቢባል በየትኛው እስር ቤት ነው የሚታሰረው ነው የኔ ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብራትና ክብራን ቻናላችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻውን አብራችሁን ቆዩ ማለት ነው። እንግዲህ መግቢያ ላይ እንዳልኩት ያፌትም ሰርግ ላይ ጉድ እያለ ነው። ቤዛም ከእስር ቤት ለመውጣት ነው። ኤፍራታም በግድም ሆነ አስገድዷት እሱን ለማግባት ዝግጁ ነች። ናታን ከመታሰር ናታን ከመሰቃየት እኔን እሱን ያገባው ይሻላል ብላ ያው ግዷም ስለሆነ ወስናለች። በመጨረሻም ግን የቤዚ ያሳሰረች ወይም ደግሞ ያስያዘች ጓደኛዋ ብሌን ትመስለኛለች ባልሳሳት መታ አናግራታለች። መጀመሪያ ለመናገር ፈቃደኛም አይደለችም። ወፍዬ ምን ፈልገሽ ነው? አንቺ ያፌት ሰው ነሽ፣ ምንም አታገኝም፣ ልኮሻል ወይ ብላ ምንም እንትን ለማለት ለመውጣት ሞክራ ነበር። ልጅቷ ግን ልትረዳት ነበር። ልጅቷ ያው ያፌት የሚያደርገው ነገር በሙሉ ስለምታውቅ ትከታተለዋለች። እዛም ተከታትላ ነው እስር ቤት ቤዛ ጽዮን ይዛ ከሄደች በኋላ ነው ይህን ወሬ ነሰማችው የሚያገባት ኤፍራታ እንደሆነች። ቤዛም ከስር እንደምትወጣ ቤዛ ያሳሰረቻት እሷ ነች እንደምታውቁት ፖሊስ ጠቁማ፣ ራሷን ፖሊስ ነች በነገራችን ላይ ያሳዘች እሷ ነበር። ዛሬ ደግሞ እንደምትወጣ ያው በእስር ቤት ተበሰረች። ይህ ብስራት ዜና ተሰማት። ታሰረች። ማን ነው የሚያስፈታው? የሚያሳስረው ማን ነው? የሚያስፈታው ማን ነው? እና በዚህ ሁኔታ በእስር ቤቱ በማን ቁጥጥር እንደሆነ ያስታውቃል ማለት ነው። ስለዚህ ያፌታውን ቢታሰር የት ነው የሚታሰረው? ማን ነው የሚያስረው የሚለውን የጥያቄ ምልክት ግምት ውስጥ አስገቡት ማለት ነው። አዎ አስገቡት። በመጨረሻም እኔ ፖሊስ ነኝ፣ ያፌት ሰውም አይደለሁም፣ ያፌት ሰው አይደለሁም፣ ልረዳሽ ነው የምፈልገው አለቻት። ፖሊስ ነኝ ስትላት ደንገጥ አለች። መጀመሪያ በጣም ያው ያዙኝ ልቀቁኝ ብላ ነበረ። ምክንያቱም እሷም አንፈርድበትም፣ ለማንም ሰው እንዳትነግሪ፣ እንደው እናታም እንዲርቅሽ አስገድደሽ ቢሆን ንገሪው ብሏት ስላስጠነቀቀ እሱ ይሄ መረጃ ለማንም ልትናገር ፍቃደኛ አልነበረችም። ፖሊሷ ግን እኔ በተቃራኒ ፖሊስ ነኝ ስትላት ደንገጥ ብላለች። እርግጠኛ ነኝ
መጀመሪያዎቹ ከነገረቻት ቤዛም እሷ እንዳሳሰረቻት የሆነ ምልክት ስትነግራት እፉዬ ያለው ነገር ሁሉም ልትነግራት ትችላለች። በምንድነው አሳምነሽ ስትላት አዎ ልትነግራት ፈቃደኛ አይደለችም። እና አሁን ግን ይሄን ሁሉም ስትነግራት ልትነግራት ትፈልጋለች፣ ወይም ደግሞ ግዴታዋ ነው። ስለዚህ መጨረሻን ያፌት አይሳካለትም ብዬ አምናለሁኝ ማለት ነው። ናታም እንግዲህ እሷ ላይ ነው ፈረደው። መቼም እንደዚህ ትጠራኛለች ብዬ አስቤ አላቅም፣ አብሬያት እኖራለሁኝ፣ አብሬያት እሆናለሁ ያለው ሰው በአንድ ሳምንት በአንድ ቀን ውስጥ እንደዚህ ስትሆን ማንም ሰው ግራ ይገባዋል። እሱም ተስፋ ቆርጧል። በዛ ላይ ደግሞ ጽዮን ወይ ወደዚህ ላላት ወይ ወደዛ ላላት ሰውን እያወናበደች ያው በመሀል አለች ማለት ነው። ኤፍራታ ያፌት እንደሚያገባ እስር ቤት ሆና ነው ሰማች የነበረው። ማን ነገራት? ቤዛ። ነገር ግን ጽዮን ለምንድን ነው ሄደችው? እዛ ቀዥ ያረጋታል። ሁሉም ነገር ለመንገር ነበረ። የፉዬ ማሰቃየቻት፣ በአንቺ ምክንያት ነው ንብረታችን ቤታችን እንደተወረስ ነው ብላ እንደገና ሞራኗን ቅስሟን ሰብራታለች። ምንም በማታውቀው ነገር የነሱ ብላ ተንከራታለች ማለት ነው። ስለዚህ የእነሱ ቤት የተዘረፈው ከዛ በፊት ነው። ስለዚህ አሁን ጽዮን የሌለ ነገር ታሪክ እየፈጠርሽ ልጅቷን አታቀዳት። እናታም ደግሞ በአንዴ እንደዚህ ከማማረርህ ምን ሆና ነው ምንድን ነው የተፈጠረው ብለህ ዙሪያ ለማድረግ ሞክር ማለት ነው። አዎ ለምንድን ነው ማን ነው የሚለው ነገር ከራስ ወገነች ወይ በዙሪያ ብዙ ጠላቶች እንዳሉ ታውቃለህ። ያፌትም እንደሚከታተላት ከዛም በፊት ምን እንዳደረገ ታውቃለህ። ስለዚህ መፍትሄ ፈልግ እንጂ ከአንዴ ምርር ብለህ እንደዚህ ውሳኔ እንትን ባትል ጥሩ ነው። ብዙ ጊዜ ገን የተናገረችውን ምሳሌዎች ትናገራለህ። ጥሩ ነው አንዳንድ ነገሮች ማለት ነው። ስለዚህ ቤዛ በእስር ቤት የምትወጣው ሰርጉ እንድትገኝ ነው። ጽዮንን ይዛ እንዲሁም ደግሞ ናታም ጨምራ ይዛ የምትገኝ ለዛ ነው ያፌት የፈለጋት። እንግዲህ ሰርጉ ቀለል ያለ ሰርግ ነው ብሏል። እስቲ አብረን የምናየው ይሆናል። ሲጀምር ሰርግ አይሆንም፣ በመሀል ይከሽፋል። እችኛው ፖሊስ ዝም ብላ አይደለም የመጣችው በ11ኛው ሰዓት ይሄን ነገር ለማክሸፍ ነው። እኔ አሁን ናታን ፈራሁት። ይሄ ነገር ከሽፏል ኦልሬዲ። ያው ምንም መፍትሄ ያው አለ ማለት ነው። በፍጹም ያፌት ኤፍራታን ማግባት አይችልም፣ አያገባም። ለምን? በመረጃ ነበረ በውሸት ያቀናብረው። አሁን ፖሊስ ስለቀረበች ሁሉም ነገር ይከሽፋል። ከዛ በኋላ ምን እንደሚሆን አብረን የምናይ ይሆናል ማለት ነው። ስለዚህ በፍጹም አይሆንም፣ አይሆንም፣ አይሆንም። ሊያገባትም አይችልም። ቤዛ በእስር ቤት ትወጣለች። ሰላማችሁ ይብዛ። ባይ ባይ።